ሰላም ፋሚሊዎቼ እንዴት ናችሁ? ያው ይሄ ቻናል እንደምታውቁት ትክክለኛ ኦንላይን ስራ የምታገኙበት ቻናል ነው ማለት ነው። እና አዲስ ከሆናችሁ ለዚህ ቻናሉ ሰብስክራይብ አድርጋችሁ ጀምሩ፣ ቪዲዮንም ደግሞ ላይክ አድርጋችሁ ጀምሩ ማለት ነው። በዛሬው ቪዲዮም ጌሞችን እየተጫወታችሁ ጥያቄዎችን እየመለሳችሁ ዶላሮችን የምትሰሩበትን ዌብሳይት ነው ማሳያችሁ ማለት ነው። እዚህ ዌብሳይት ላይ እንዴት ነው የምትሰሩ፣ ሌላኛው ደግሞ እንዴት ነው ዊዝድሮ የምታደርጉት፣ ፔመንቶቹስ ምንድናቸው የሚለውን በሙሉ እዚህ ጋር በዝርዝር አሳያቸዋለሁ ማለት ነው። የዌብሳይቱን ትክክለኛ ሊንክ ኮሜንት ላይ አስቀምጫለሁ እና ሊንኩን በምትጫኑበት ሰዓት ወደዚህ ይወስዳቸው ማለት ነው። እዚህ ጋር ስትመዘገቡ የአካውንት ማላሳያችሁ አሁን ቪዲዮ እንዳይረዝም ነው፣ ግን ኦንሊ በጉግል ብቻ ነው መክፈት ያለባችሁ እና ሌላው መጠቀቅ ያለባችሁ ነገር ቪፒኤን ማብራት የለባችሁም። ቪፒኤን ካበራችሁ ብሎክድ ነው የሚያደርጋችሁ ማለት ነው። ምክንያቱም ሎኬሽን እይራችሁ እያታለላችሁ ነው ብሎ ስለሚያስብ ብሎክ ያደርጋቸው ማለት ነው። ስለዚህ ቪፒኤን በፍጹም እንዳታበሩ። ከከፈታችሁ በኋላ እዚህ ጋር መጀመሪያ ላይ 3 ሰረዝ ምልክት አለች። እዚህ ጋር ከገባችሁ በኋላ ሴቲንግ የሚል ቦታ ለማን ወደታች ሴቲንግ የሚል ቦታ ላይ ከገባችሁ በኋላ እዚህ ጋር ፕሮፋይላችሁን ማስተካከላላችሁ ማለት ነው። ማለትም ለምሳሌ እዚህ ጋር ስማችሁ አለ፣ ዴት ኦፍ በርዛችሁን በውጪዎች ነው መሙላት ያለባችሁ። ከዛ ጾታችሁ አለ፣ ፖስታል ኮድ ደግሞ ለምሳሌ እኔ 1000 ነው ያልኩት በአዲስ አበባ እና ባላችሁበት ሀገር ፖስታል ኮድ ትሞላላችሁ ማለት ነው፣ ወይም ባደራችሁበት ከተማ። ከዛ ታች ጋር ደግሞ ካንትሪና ስቴት ትሞላላችሁ ማለት ነው ትክክለኛውን። እና እዚህ ጋር ወደ 7 አይነት አማራጮች አሉ ማለት ነው ገቢ የምታገኙባቸው እና ገቢ የትኞቹ ናቸው የሚያስገኙላችሁ የሚለውን በዝርዝር ላሳያችሁ ማለት ነው። መጀመሪያ 3 ሰረዙ ላይ ድጋሚ ትገባላችሁ። ከዛ እርን የሚል ቦታ አለ። ከገባችሁ በኋላ እዚህ ጋር የምትሰሩባቸውን ኦፕሽን ወይም ደግሞ አማራጮች ያመጣላችሁ ነው። እዚህ ጋር እንደምታዩ ጌም አለ፣ ሰርቪ አለ፣ ታስኮች አሉ፣ ኦፈር አለ፣ ጊፍት አለ፣ ሪፈር አለ፣ ክሊክ። ግን እዚህ ጋር ዋናዎቹ የምትሰሩባቸው የመጀመሪያው ጌም ነው ማለት ነው። አንድ ጊዜ ጌም የሚለውን ስትጫኑት እዚህ ጋር ኦፈሮል ያመጣላቸው ማለት ነው። እነዚህ ኦፈሮል ማለት እዚህ ዌብሳይት ጋር ኮላቡ ነው የሚሰሩ ሌሎች ካምፓኒዎች ናቸው ማለት ነው። ለምሳሌ እዚህ ጋር ፕራይም እርን የሚለውን ጌሞች አማራጭ ያመጣልናል እና እዚህ ጋር እንደምታዩት ጌሞች ናቸው ያሉት። እነዚህን ጌም ማድረግ ነው መጫወት፣ ግን መስፈርት አላቸው። እዚህ ላይ 26.52 ዶላር ያስብላቸው ማለት ነው በዚህ ጌም ብቻ እና 862 ሰዎች ሰርተው ሙሉን ክፍያ አግኝተውበት። እና እዚህ ጋር ምንድነው ማድረግ ያለባችሁ እርን የሚለውን አንድ ጊዜ ከነካችሁ በኋላ ወደ ፕሌይ ስቶር ይወስዳችኋል። ይህንን ጌም በማውረድ ጨዋታችሁን መቀጠልና መከፈል ነው ማለት ነው። እና በጌም በዚህ መልኩ ትከፈላላችሁ ማለት ነው። ግን ዳታ ወይም ዋይፋይ አብርታችሁ ነው ያን ጌም መጫወት ያለባችሁ፣ ኮኔክት እንደሆነ መቀጠል ስላለበት። እና ሌሎችም ጌሞች አሉ እዚህ ጋር አማርጣችሁ መጫወት ትችላላችሁ ማለት ነው። ከጌም ውጭ ደግሞ ሌላኛው ገቢ የምታገኙበት መንገድ ምንድነው? ሰርቪ ወይም ደግሞ ጥያቄዎችን በመመለስ ነው። ሰርቪ የሚለውን አንድ ጊዜ ክሊክ ስታደርጉት እዚህ ጋር ሰርቪዎች ይመጡላቸው ማለት ነው። ጥያቄዎችን በመመለስ ሆነስቲ ነው መመለስ ያለባችሁ። እነዚህን በመስራት እንደዚሁ ዶላር ያስብላቸው ማለት ነው። ሌላኛው ደግሞ ምንድነው? እዚህ ጋር ታስኮች የሚለው ጋር ስትገቡ እንደዚሁ ሌሎች ታስኮች አሉ። በጣም ቀላል ታስኮች ናቸው። ለምሳሌ ይሄ የዌብሳይቱን ዋትስአፕ ገጽ አላችሁ፣ ፌስቡክ፣ እነዛን ፎሎ ማድረግ እና ዩቲዩባቸውንም ደግሞ ቪዲዮዎች ላይክ በማድረግ እዚህ ጋር ዶላሮችን ያስብላቸው እና ይሄ ቀላል ስራ ነው ብዬ አስባለሁ። ከታስኮች ደግሞ ኦፈሮልስ የሚላል ማለት ነው። ይሄም ኦፈሮልስ የሚለው መጀመሪያ እንዳልኳችሁ ኮላብ አድርገው የሚሰሩ ካምፓኒዎች ናቸው ማለት ነው። እና ኦፈሮል የሚለውን ስትነኩት ወደ እነዛ ነው የሚወስዳቸው። እነዛ ላይ እንደዚሁ ሌሎች ሰርቪ አሉ። እነዛን በመስራት ዶላር ያስብላችኋል። ያንኑ እዚሁ ዋሌት ላይ ታገኙታላችሁ ማለት ነው። ሌላኛውና ዋነኛው ኢንቪቴሽን ወይም ደግሞ ሪፈር ይባላል። ያው ሰዎችን ወደዚህ ዌብሳይት ኢንቨስት ስታደርጉ ዶላር ያስብላችኋል። በተለይ መጀመሪያ ቀን ላይ ለሁላችሁም 0.5 ዶላር ያስባል ማለት ነው። ይሄ ባትጋብዙም ብትጋብዙም የመጀመሪያ ቀን ላይ አዲስ ስለሆናችሁ ብቻ 0.5 ዶላር ቦነስ ይሰጣችኋል ማለት ነው። እና ሰዎችን ደግሞ ኢንቨስት ስታደርጉ የሚያስብላችሁ እዚህ ጋር አለ። ሪፈር የሚለው ጋር ስትገቡ እዚህ ጋር እንደምታዩት ለምሳሌ እናንተ የመጀመሪያው 2 ቀን ላይ ከሆናችሁ በማንኛውም እዚህ ጋር በምትሰሩት ስራ እጥፍ ነው የምታገኙት። ለምሳሌ 5 ዶላር ብታገኙ የመጀመሪያው 2 ቀን ላይ ከሆናችሁ የ5 ዶላር እጥፍ ሆኖ 10 ዶላር ሆኖ ነው ማለት ነው የሚከፈላችሁ። ስለዚህ ፈርስት 2 ዴይስ በደንብ መጠቀም አለባችሁ ማለት ነው ይሄን አፕሊኬሽን። እና ኢንቪቴሽን ላይ ደግሞ የሚከፍለው እንዴት ነው? ያው የመጀመሪያ ስትጋብዙ 0.4 ዶላር ያስብላችኋል ማለት ነው። ከዛ ቀጣይ ሰዎችን ስትጋብዙ ደግሞ እንደዚሁ 0.1 ለሁሉም ሰው ያስብላችሁ ማለት ነው። እና በዛ ያሉ ዶላሮችን መስራት ትችላላችሁ ማለት ነው። በኢንቪቴሽን ሊንካችሁን ለሰዎች በማጋራት እዚህ ጋር እንደምታዩት ኮፒ ሊንክ የሚላለ ይህን ሊንክ ኮፒ ታደርጉና እንደዚሁ በማንኛውም ሶሻል ሚዲያ ሊንካችሁን ማጋራትና ተከፋይ መሆን ትችላላችሁ ማለት ነው። ግን እዚህ ጋር ማወቅ ያለባችሁ ነገር ምንድነው? ኢንቫይት የምታደርጉት ሰው እንደዚሁ በጉግል ነው መክፈት ያለበት፣ በሌላ ነገር መክፈት የለበትም ማለት ነው።
ሌላኛው ደግሞ ክሊክስ የሚል አለ። ክሊክስ የሚለውን አንድ ጊዜ ስትነኩት ማስታወቂያ በማየት ነው የሚከፍላችሁ። የ5 ሰከንዶች ወይም ደግሞ እንደዚህ አይነት ማስታወቂያዎች አሉ። እነሱን በማየት እዚህ ጋር ዶላር ያስብላቸዋል ማለት ነው። እና እዚህ አፕሊኬሽን ላይ በእነዚህ መልኩ ዶላሮችን ማግኘት ትችላላችሁ ማለት ነው። በተለይ ጌሞችና ሰርቪዎች ወይም ሪፈራሮች በደንብ ገቢ ያላቸው ማለት ነው። እና ሌላኛው ደግሞ ዋነኛው ነገር ምንድነው እንዴት ዊዝድሮ እናደርጋለን፣ ዊዝድሮ ማድረጊያ መንገዶች ምንድን ናቸው የሚለውን እዚህ ጋር ላሳያችሁ። ያው እዚህ ጋር ዊዝድሮ ለማድረግ ፔፓል አሉ፣ ኔርትም አሉ፣ ኔሪት ኮይን አሉ። ግን ፔፓል ኢትዮጵያ ውስጥ እንደምታውቁት ይከብዳል፣ አብዛኛው ነገር አይመችም ኢትዮጵያ ላለን ሰው። ስለዚህ በኤርቲም በጣም እኔ ሪኮመንድ አደርጋቸዋለሁ ማለት ነው። ወይም ደግሞ ሊት ኮይን አለ። ይሄ ክሪፕቶ ባይናንስ ወይም ደግሞ ሌሎች ለምትጠቀሙ ይሄ በጣም ቀላል ነው። ስለዚህ በእነዚህ ዊዝድሮ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር ስትገቡ ፔመንት የሚላል እንደምታዩት ያው ዊዝድሮ የምታደርጉበትን ለማያያዝ እና እንዴት ነው ዊዝድሮ የሚለውን እዚህ ጋር አለላችሁ ማለት ነው። እዚህ ጋር እንዳልኳችሁ ዝርዝሮች ይመጣላችኋል። አንዱን ታያይዛላችሁ። ኤርቴም አካውንት የለኝም የምትሉ ሰዎች ደግሞ አካውንቱን የሚያሳዩ ብዙ ቪዲዮዎች አሉ። እነሱን አይታችሁ መክፈት ትችላላችሁ። እና ኤርቴም አካውንት ማለት ያው እንደ ማንኛውም ዋሌት ነው። በነዛ ኤርቴም አካውንቶች ወደ ባንካችሁ ንግድ ባንክ፣ በሌሎች ባንኮች ዊዝድሮ ማድረግ ትችላላችሁ ማለት ነው። ወይም ደግሞ ዶላሩንም እዛ ላይ መሸጥ ትችላላችሁ። እሱ ምንም የሚያሳስባችሁ ነገር የለም ማለት ነው። እና ዊዝድሮ ላይ እዚህ ጋር ደግሞ እንደምታዩት እናንተ አይደለም የምታዙት፣ እናንተ አካውንታችሁን እዚህ ጋር ኮኔክት ታደርጋላችሁ። ኮኔክት ካደረጋችሁ በኋላ ግን በራሱ ነው አውቶማቲካሊ የሰራችሁትን ዶላር $10 ሲሞላ የሚኒመም ዊዝድሮ $10 ስለሆነ በራሱ አካውንታችሁ ላይ ይልክላችኋል ማለት ነው። ያው ከሰኞ እስከ ዓርብ ይሰራሉ፣ ወይም ዊዝድሮ ታይም ይባላል። ስለዚህ ዊዝድሮ በዚህ መልኩ ታደርጋላችሁ። ጥሩ ስራ ነው፣ ተጠቀሙበት። ያው የዛሬው ቪዲዮ ይመስላል። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት ማለት ነው። እና በሌላ ጊዜ ደግሞ በአዲስ ኦንላይን ስራ እስክመለስ ድረስ ደህና ሁኑ።